ሰው እንዴት የዘላለም ሕይወት አይፈልግም? ለ70 ዓመት እየተጋደለ ለ70 ዓመት በቀን 10 ምናምን ሰዓት እየሰራ የዘላለም ሕይወት ስትለው እባክህ አልፈልግም ተይዞ ነው ለ70 የሚለፋ ሰውዬ ለዘላለም አልፈልግም ካለ የሆነ ነገር አለ ሰብረህለት እስቲ አሜን በሏ። አልፈልግም ካለ ጮክ ብለ ኢየሱስ ያድናል ካልከው ይሄዳል። እንትኑ ይሄ ከኋላ የያዘው ኢየሱስ የሚለውን ስም ነው የማይችለው። በጣም ፊሎሶፊካሊ ቻሌንጅ ለማድረግ ብትሞክር ሰውየው ኒውክሌር ሳይንስ ሊያረጋግጥ ይችላል። ኢየሱስ ጌታ ነው ስትል መንፈስ ስለሆነ ምክንያቱም አሁን ሰውየው አይምሮ ታወር አይደለም የሚለው የዚያ ለማምላክ የሚባል አለ ከጀርባው። አሁን እኛ ያበራልን ጌታችን ኢየሱስ ነው። እነሱን የያዛቸው ሌላ አለ። ወንጌልን ሰው ሲሳደብ ብቻውን አይደለም። ለምን ይሳደባል? ካልፈለገ አልፈልግም በቂ እኮ ነው። ከተሳደበ ሰው እንዴት ኢየሱስን ይራገማል? ሌላ አካል አለ ከጀርባ። አሁን አንተ ኦፌንድድ መበሳጨት የለብህም፣ መገሰጽ ነው ያለብህ። ሰውየው የሆነ ቀን ቸርች መጥቶ እንኳን ነገርከኝ ሰድቦሃል እኮ ሙልጭ አርጎ አንተን ሰድቦ ጌታን ሰድቦ ስንት ነገር አድርጎ አልፈልግም ያለ ሰውዬ ቸርች መጥቶ ዋና ከኋላ መጥቶ ከፊትህ ቆም አምሮብናል በቤት እያለ እየዘለለ ሲዘምር ስማ ቆመ ነው የምትይው። የተሳደበ አይመስልም። ባይዘው ወንጌል ደግሞ እንትኑ ምን መሰለ ስትመጣ የድሮን ካድ ነው የምታረገው። መርሳት ሳይሆን መካድ። አትረሷም እኮ ተከዳለህ። እኔ አልነበርኩም እንደዚህ ረስተው እኮ አይደለም ትዝ ይልሃል እኮ ግን ውስጥህ ክዷል። አንተ እንደዛ ጌታን ስትሰ ጳውሎስን በደብዳቤዎች ውስጥ አንድ ቦታ ነው የጻፋት ገላትያ ላይ። እሱም አናደውት ዋነኛ ነበርኩ አላሳዳጅ ከዛ ውጪ አይልም። ራሱ ነው የጻፈው። ባይዘው እንድንክድ የሚለው ቲቶ ላይ ጻፈው ራሱ ክዶ ነው። ባይዘው ክዶ ድሮ እኮ አሳዳጅ እስጢፋኖስን እኮ ያስገደለ ሰው ነው። እስጢፋኖስ አስገድሎ ያስገደለበት ቸርች ኢየሩሳሌም ሄዶ ከነ ጴጥሮስ ጋር አብሮ ተሰብስቦ ስብሰባ ቁጭ እስጢፋኖስን እኮ አስገድሎ ምዕራፍ 7 ምዕራፍ 15 ስብሰባ ቁጭ ብሎ አብሯቸው የወንጌሉነት ይላል። ትላንትና አሳዳጅ የነበረ ሰውዬ ለወንጌል ጠበቃ ሆኖ ከጴጥሮስ ኋላ መጥቶ ጴጥሮስን ይሟገቷል። ታውቃለህ አንተ ይለዋል። አንተ ራስህ እዛ ግብዝ ሆነ ምን አይላል ታውቃለህ። እሱ እኮ አሳዳጅ ወንጌል ባይዘው ሰው ሊቀይር ሲልባችሁ አትደንግጥ። ባህሪው ነው። ወንጌላው ያስክዳል። የሆነ ሰውዬ ሄዶ ተላይ